አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? እንዴት ቆያችሁልኝ? እላለሁ በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ወገኖች እንዴት ቆያችሁ? እንዴት ናችሁ? ሰላማችሁ በያላችሁበት ሰላሙን ብዝት ይበልላችሁ እላለሁ። ዛሬ ማዳም ኩሽና ነው የምንገኘው። ምሳ እንሰራለን። እናንተስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩኝ፣ አበረታቱኝ እላለሁ። ተከታተሉኝ። ወደ ምሳው እንግባ። ዛሬ ደግሞ ኩሳ የሚባለው በለበን ነው የምንሰራው። አብራችሁን ሆኑ እናቀላልብታ። አሁን እዚህ ጋር ኩሳ አለኝ። ማታ ነው የሰራሁት። እንደዚህ እንትን የውስጡን እንትን አውጥቼ ውስጡ ላይ ሩዝና ስጋ ነው የሚጨመርበት። ያው ታውቁታላችሁ ብዬ አስባለሁ። ሁላችሁም መጀመሪያው ይሻል መጣሁ ማታ ስለሰራሁት አልተመቻችልኝም። አሁን ደግሞ ኩሳውን በዚህ መልክ አምጥቻለሁ። ማታ ሰርቼ የምንሰራው ደግሞ በእንትን ነው በውሃ ሳይሆን ሌሎች በቲማቲም የሚሰሩ አሉ። እኔ ዛሬ የምሰራው በእንትን በለበን ነው። ለበን ይሉታል እነሱ። ወተት ነው፣ የፍየል ወተት ነው መሰለኝ። እኔ እንጃ እኔ አላውቅም። አሁን እዚህ ጋር ማሽን አለችልን። እዚች ጋር እንትን አለን ለበን አለችልን። እሱን አድርገን እዚህ ማሽኑ ላይ እንፈጨዋለን ማለት ነው። ወተቱ ደግሞ እኔ እንዴት እንደሚያደርጉት ባላውቅም እንዲህ እንትን አድርገው ነው የሚያመጡት። እንጃ ብቻ ግን ምን እንደሚያደርጉ ራሱ ምን እንደሚበላ አይታወቅም። በዚህ መልኩ አርገነዋል። ለበነ እንትን ነው ወተቱ ነው። ከዛ እዚች ጋር ደግሞ እንትን ይገኛል። ይሄ ቅቤው ተንጦ እንትን ምንድን አሬራ ነው ምንድነው የሚባለው? እሱ ትንሽ እናደርጋለን። ከዛ እሱ ካረግን በኋላ እንዲህ ትንሽ እናዋህደው። ይህንን ይመስላል። አሁን ኩሳችን እናረጋታለን። በድስቱን እናረጋትና እንደዚህ አስተካክለን የውስጡ የተደረገ እንትኑ እንዳይወጣ አስተካክለን እንደዚህ እናረጋታለን። እንግዲህ ይሄንን ይመስላል ቤተሰቦች። ኩሳውን እንደዚህ አድርጌ ድስቱ ላይ አድርጌዋለሁ። ከዛ አሁን ምንድነው የሚቀረን? ይቺኛ ፈጨናት ያዋህነናት ለበኑ ማለት ነው። ለበኑ ለዋለው ነው ወተት ነው ማለት ነው። እንደዚህ ጨምረዋታለን። አሰራሩ በጣም ቀላል ነው። ይሄ የሰራቆን እንደውን እኔ ምሳ ሰራሁ አይደለም፣ እንደዛ ነው። እቺን እናረግበታለን። ከዛ እንትን እሱ እንበላታለን። እንዲያለቀልቀን ትንሽ ውሃ ጨምረን እናረግበታለን። ለበነ ከልኩን ወተት እንዳይወጣ እንደዚህ ውሃ ጨምረን እናረጋለን። ከዛ ይበቃዋል። ከዛ ደግሞ እዚች ጋር ሽንኩርት ነጭ ሽንኩርት አለች። ሶስት ትንሽ ካረጋችሁበት አይፈጭም፣ ዝም ብሎ ነው የሚደረገው። እንደዚህ እናረግበትና ከዛ እዚህ ጋር ደግሞ የተፈጨች ናና አለችን። ለና እንዲህ ከተና እናረግበታለን ሳይበዛ እናረግበትና ከዛ ሌላ ነገር ምንም የሚያስፈልገው
ትንሽ ጨው በታ ነው የምናደርግበትና ትንሽ ነው ውዶች፣ ብዙም እንትን የሚያስፈልገው ነገር አይደለም። እና ውዶች ይህንን ይመስላል። ከዛ እስከሚፈላ እንጠብቀዋለን። ከዛ በኋላ ትንሽ ከንተከተከ በኋላ እዚህ ጋር አውርደን በእንተኑ በዚህኛው በትንሹ እናደርገውና አንድ 15 ደቂቃ 20 ደቂቃ ይቆያል፣ ይፈጃል እስከሚንተከተክ። ይኸው ሳሎን ያጸዳው ነበር። እቃዎች እንደዚህ ይመስላሉ። ሳሎን ገና እነዚህን አደራርጌ ያስገባለሁ። እስቲ ተከታተሉኝ። ሳሎንም እንዴት እንደማጸዳ ላሳያችሁ። አሁን እኛ ሴቶች ስንባል አረብ ሀገር ቁጭ ብለን ብሩ የሚመጣ ይመስላችኋል? እዩት እስቲ ይሄ ሁሉ እቃ በርብሬ መስኮትን አጽድቼ ምን ብዬ እንደዚህ እያደረኩ ነው። ከዛ ምሳችን እስከሚደርስ ሳሎናችንን እንጨርሳለን ማለት ነው። እናንተ ተከታተሉን። ይህንን ይመስላል። ይሄ ሁሉ እቃ ላስተካክል ነው። እንግዲህ በጸሎታችሁ አግዙን ማለት ነው። ምንም ማድረግ አይቻልም። ምሳችን እስከሚደርስ ሳሎናችንን እንጨርሳለን። እንግዲህ ሳሎናችን እስከምንጨርስ እንትኑ እንፈላለን። አሁን እንደዚህ ፈላ። ከንተከተከ በኋላ የውስጡ እንትን እንዳይወርድ እችና እናበራትና ከዛ እንዲህ እንቀንሳታለን። በመጠኑ እንዲቀንሰናት ከዛችን ወደዚህ ጨምረጋታለን። እሱ ደግሞ ታስፈልግም። አሁን እቺን ቀነስ አድርገን በቃ ቢያንስ እስከሚፈላ 30 ደቂቃ ከወሰደ እስከሚበስል 1 ሰዓት ይወስዳል። እንደዚህ ነው። ትንሽ እንጨምርለት። ይህንን ይመስላል። ደርሷል ልብሳችን በአማራ ሁኔታው ሲበስል አሳያችኋለሁ። እስከዛ መልካም ቆይታ፣ መልካም ሁሉ እመኝላችኋለሁ። ሰላም ሆኖልኝ ቤተሰብ። ምግባችን እስከሚደርስ ቤታችን ፏፏ አረግን፣ ጭሳጫጭስን እንደዚህ ጨረስን። በዚህ መልኩ ጨረስን። እንደዚህ ፏ አርጌ ምሳዬን እስከሚደርስ ጥጄ ፏፍቻ አርጌ አጫጭሽ የላቸው። ከዛ ወደ ምሳችን ደርሷል። ወደ ምሳችን እንሄዳለን። ተከታተሉን።